ጠፋብኝ ማለት እኔ እንጃ ተሳስተሻል ምናምን እንደምትለኝ ሁሌ ስሞክር ማለት ነው። ሰው በምን ላገኘው? በጣም ነው የምንዋደደው፣ በጣም ነው የምንግባባው። ያኔ ምንድነው 2 ወር ምናምን የሚሆን አብረው መኖር ምናምን ሳይሆን አንድ ሰፈር ነበር ተዋውቀን ምናምን ማለት ነው። እና በኋላ ላይ እንደምንጋባ ምናምን አውርተናል ምናምን በደንብ። ከዛ በኋላ ቁጥሩ በየት እንዴት ላገኘው? እንዴት ይስራልኝ? ከኢትዮጵያ ከወጣ በኋላ ኢትዮጵያ ነው የሚኖረው እሱ። ያ በምን እንዴት ብዬ ሰርች አድርገው? በፌስቡክ ሰርች አድርገው፣ ቴሌግራም ሰርች አድርገው። በምን ቴሌግራም እንዴት ብዬ ሰርች አድርገው? ቁጥሩ ከሌለ እንዴት አድርጌ ሰርች አድርገዋለሁ? በሱ አካባቢ ያሉ ሰዎችን አታውቂም? ጓደኞቹ፣ ቤተሰብ? ወይኔ እሱ የእሱ ቤተሰቦች ፍኖተ ሰላም ናቸው። እኔ ባህር ዳር ነኝ። የተዋወቅነው ደግሞ አዲስ አበባ ነው። ያው እንግዲህ ምንም መንገድ ከሌለ ምን ልታደርጊ ትችያለሽ? እነዚህ ወይኔ እንዴት ነው? በምንድን ነው ፈልጌ የማገኘው? የሆነ ነገር በለኝ። ምን ልበልሽ? እኔ አሁን የደህንነት እንትን የለኝ፣ እንደው የሀገሪቱ ደህንነት አይደለው እያንዳንዱ ሰው ኮንታክት አይኖረኝ ወይ ደግሞ ቴሌ አይደለው። ምን ላደርግልሽ እችላለሁ እህቴ? ኮንታክት ምናምን ሳይሆን ጎግል ላይ እንዴት ነው ሰርች የሚደረገው? ንገረኝ እስኪ። ወይኔ አትሳቁ፣ በእኔ የደረሰ እንዳይደርስባቸው የእውነት። ጉግል ላይ በምንም ልታገኘዋት? እሺ ያው ሊሆን የሚችለው ሶሻል ሚዲያ እንግዲህ ወይ በስሙ ሰርች የምታደርጊው ሶሻል ሚዲያ ፌስቡክ። በእውነት አለቅኩኝ። ምን ይሻለኛል? ወይኔ እኔ እየቀለድኩ አይደለም ጋይስ፣ አትሳቁተው። ማነው ስሙ እዚህ ውስጥ ካለ ምናልባት ተናገሪ፣ ስለ ራስሽ ነገሪውና እዚህ ውስጥ እንግዲህ በአጋጣሚ እየሰማ ከሆነ እንግዲህ መተይች። ኦኬ ካሳሁን ዘውዴ ነው የሚባለው ስሙ። እሺ ሌላ ምልክት ተናገሪ። እና ፍኖተ ሰላም ያላችሁ ካሳሁን የምታውቁ ንገሩኝ። እውነት ቆይ የተዋወቃችሁት አዲስ አበባ ነው አይደል? ያ ሌላ ምልክት ንገሪያቸው እንግዲህ እንዲያው የሚያውቁት መለያ ምልክት ካለው ሌላ ምን ልንገራቸው? ስሙ ይሄ ነው። ስራው ሊሆን ይችላል። ስራው ደግሞ ባንክ ውስጥ ነው የሚሰራው። እንግዲህ ከባንክ ውስጥ የምትሰራ ካሳሁን ዘውዴ ትፈልጋለህ? አረ በእናትህ አትሳቅብኝ ተው። ወይኔ እኔ እውነቴን ነው። ወይኔ ከታች የሚስቁት አንሷ አንተም ትስቃለህ አብረህ። ትንሽ ያሳቀኝ ሁኔታው ነው ማለት እኔ እኮ የት ጎግል ላይ ሲቀር ራሱ እንትን አደረኩኝ፣ ሰርች አደረኩኝ ጎግል ላይ ሰጋኝ። የት ነበር የተገናኛችሁት? አዲስ አበባ። አዲስ አበባ የት ነበር የተገናኛችሁ ስትተዋወቁ? ምንድን ነው ይሄ አየር ምንድን ነው የሚባለው? አየር ጤና። የዛሬ ስንት አመት ሩቅ እኮ ነው። ወደ ከ5 አመት በላይ 6 አመት እኮ። ምንድን ነው መንገድ ላይ የተገናኛችሁ? ታክሲ ውስጥ? በምን አጋጣሚ የተዋወቃችሁት? የተዋወቅ ነው እኔ እንትን ብዬ ሜዲካል ወስጄ ወደዚህ ሀገር ልመጣ ሲሄድ የሆነ ሜዲካል የወሰድኩበት ሆስፒታሉ ጠፍቶኝ ከዛ እሱ ነው ያሳየኝ። መንገድ ላይ የተዋወቁ የተገናኛችሁት? ያ ከዛ የትነሽ ምናምን ተባባልን እና ከዛ እሱ ስራ ፈላጊ ነበር በዛ ሰዓት። ወይኔ ሰዎች ለምንድን ነው የሚስቁት? ፈጣሪ እኔ እኮ ነው እናንተ በፌስቡክ አፍቅሮ ሰው እንደዚህ እንቀባረር የለ እንዲ እንኳን እኔ ወይኔ በአካል እንኳን ያፈቀሩኩት ሰው ጠፍቶብኝ። ችግር የለውም አንቺ ንገሪኝ፣ ቀጥይ፣ ችግር የለም። እንደዛ በዛ ነው የተዋወቅነው መንገድ ላይ። ከዛ የት እንደሆንሽ የት እንደሆነ ስንጠየቅኩት እኔም የት እንደሆንኩኝ ነገርኩት። ከዛ እሱ በሆነ በሌላ በተመረቀበት ሳይሆን በሌላ ስራ አስገብቶ ነበር፣ ስራ ፈላጊ ነበር። ግን ከዛ በኋላ እኔ ባህር ዳር ከተመለስኩ በኋላ ባንክ ውስጥ ገብቶ እየሰራ እንደነበር ልምጣ ምናምን ሲለኝ ነበር እና እኔ የዛኔ ዝግጁም አልነበርኩም። እንደገና ስምሄድ ምን ይሰራል እዚህ መጥቶ ምን አላስተዋወቅኩት። እሱም ይለኛል ነገሩ አሁን ምን ይሰራልናል መጣሁ ያንቺ ዘንድ አልመጣሁ ይለኛል። ከስራ ያላችሁ አግብቶ ወልዷል። ምን ቅስሟን ለመስበር ነው
ከስራ አግብቶ ወልዷል አሉ ይላሉ። እና ቀስማል ምን አስበው እናንተ ነው መርፌ የምንወጋችሁ? ምን አስባችሁ? እንደዚህ ይባላል ነው አይደል? ለማንኛውም እህቴ እኔ የምነግርሽ ሶሻል ሚዲያ ላይ ሰርች አድርገሽዋል፣ ስልኩ ሞክረሻል፣ በዙሪያ የምታውቂው ሰው የለም። ስለዚህ ምንም እንግዲህ ሊደረግ የሚችል ነገር አለ ብዬ አላስብም ከነዚህ ነገሮች ውጭ። ያው እዚህ ላይ እንግዲህ መተሽ ወይ ደግሞ ፎቶ ካለሽ ፎቶውን ለጥፈሽ ይህንን ሰው ፎቶግራፍ ጉርድ ፎቶግራፍ ምናምን አለ። ግን ወይኔ እናት ያለኩኝ ጌታን የእውነት እየቀለድኩ አይደለም። የት ሂጅ ላግኘው? እኔ ልንገርሽ፣ ጉርድ ፎቶግራፍ ካለሽ ጉርድ ፎቶግራፉን ትለጥፊና ወይ ቪዲዮ መስራት አፋልጉኝ ብለሽ፣ ያው አግብቶ ከሆነ ሚስቱ መታ ያው ጉሮሮች ላይ የምትቆመው ማንም ነሽ። አሌክስ ግን አግብቶ ከሆነ ሳስበዋል። ብዙ አመት እኮ ነው። ፈጣሪ ወይኔ! ስንት አመት የሆነው? 6 አመቱ። ረጅም ጊዜ ነው። ረጅም ጊዜ ነው። ሊሆን ይችላል፣ ላይሆንም ይችላል። እሱ እንደ ሁኔታው ነው። ግን አሁን ባልኩሽ መልኩ ጉርድ ፎቶ ካለሽ ፌስቡክ ላይ ማለት ነው። በጣም የምትፈልጊው ከሆነ እንደዛ ነው ታደርጊ እኮ። ወይኔ እናቴ በጣም ነው የምፈልገው። ግን እንዴት ነው ጉርድ ፎቶግራፉ ኖረኝሽ? እንዴት ነው እንዴት አድርጌ ወይኔ መድኃኒዓለም አንተ በደንብ አፋልጉኝ ብለሽ ነው ይህን ሰው ያያችሁ ወሮታውን እከፍላለሁ ብለሽ እንደ ጊዜው ማስታወቂያ ማስነገር ነው። ማይ የራሴ ፔጅ ላይ እንደዛ ብዬም ለጥፈው የራስሽ ፔጅ ላይ ፌስቡክ ላይም ደግሞ እንደዛ ብለው የሚለጥፉም አሉ። ትልልቅ ፔጅ ያላቸው ዝም ብለሽ ያው በሚለው ወንድሜ ነው ጠፍቶብኝ ነው ብለሽ ሰጫቸውና አለው ብሎ ሲመጣ ግን እኮ እየሳከ ነው። የእውነት ክናት ነግረኝም እንዲ አሌክስ ምንም ላደርግልሽ የምችለው ነገር የለም ማለት ምን ላደርግ? የቸገረ ነገር እኮ ካሳሁን ማነው ስሙ? ካሳሁን ዘውዴ እባክህ ካሳሁን ዘውዴ ካለህበት ትፈለጋለህ። በጣም የምትወድ ልጅ እየፈለገች እንግዲህ ይኸው እኔ ላይቭ ላይ ነው ያለው 700 ምናምን ሰው አለ። እኔ ይኸው ኃላፊነቴን ተወጥቻለሁ ተናግሬ። እናንተ ደግሞ 670 ደግሞ በየፊናችሁ ተናገሩ፣ ለጓደኞቻችሁ አግዟት። ጋይስ አዳሚ አላቅሽም እንዴ? በፌስቡክ አፍቅራችሁ እናንተ እንኳን ስንት እየሆናችሁ እየተማዘዛችሁ አይደል እንዴ? ታዲያ በእኔ ባል መጥፋት እንዴት እንደዚህ ትስቃላችሁ? ያሳዝናል እንጂ በእውነት ሁሉም ሰው ይስቃል። አያቸዋ አለማ ገና አሉ ገና ባል ሳይሆን ባል ማጥሯል። ገና ባል መጭ እኮ ያው እኔ ያፈቀርኩት ሰው ጠፋብኝ። ሰው እነሱ ምን ቤት ናቸው እንደዚህ የሚያገለፍጡት? እኔ አሁን ክፉ ሰው ነህ እንዳትይኝ እንጂ ማለት ነው። እኔ የምሰጥሽ መርፌ አርፈሽ ህይወትሽን ኑሪ። በቃ 6 አመት ጠፋ ፈለግሽው የለም አለቀ በቃ። ምንም ከዛ ነው በቃ ፍቅር እስከ መቃብር አይደለም። አዎ መኖር ልመጂ በቃ። ፈልገሽ ያጣሽው አንቺ የህይወት ዋስ ያለች ከሆነ ሀገር ቤት ሄደሽ እንግዲህ በደንብ በእግር በፈረስ ማፈላለግ ነው። አቅሙ ካለሽ ትንሽ ይከብዳል። ከዛ ውጭ ግን የምትረጋጊ ነው። አለበለዚያ የፌስቡኩ ሞክሪ። እኔ እንግዲህ ወደ 3 ወደ 4 ሰጥቻታለሁ ክብራን። ምን ላድርግ እንግዲህ እየወቀሰችኝ ነው፣ እያሾፍክብኝ ነው። እኔ እኮ እየወቀስኩ አይደለም። የምታውቀው ነገር ካለ አግዘኝ ነው እንጂ ያልኩ። እህቴ እንዴት ነው ነገሩ? እኔ ስለ ካሳሁን ማሞ እንዴት ላውቅ እችላለሁ? ኧረ ጎበዝ ተው አግዙኝ። ወንድማችሁ አይደለሁ እንዲ አላሳዝናችሁ? እናንተ ቆይ እንዴት ሰዎቹ ከስር ያሉት ለምንድን ነው የመገለፍጡት? የኔን እጣ ፈንታ ይስጣችሁ ጋይስ። በእውነት የምትወዱትን ሰው ሌላ ሰፈር ወጣችሁ፣ ከዛ ቁጥር ጠፋባችሁ፣ ከዛ ማንም ሌላ ቁጥር ቀያሪ የላችሁ። መቃጠል ስትቃጠሏት ትኖራላችሁ። ከባድ ነው። ዝም ብሎ ሰው አይደለም እኮ በጣም ወይኔ ባል መሆን የሚችል ሰው ነው ያጣሁት። እግዚአብሔር ሲሰጥ ነው ባል ምንም። እሺ ወሳኙ ነገር እሱ። ስለዚህ እንደዛ አድርጊና ውጤቱን ደግሞ ንገሪኝ መተሽ። የዚህ ሙሉ ጌታ ነው ካሳሁን ማሞ ብቻ እባክህ ነውር አይደል እንዲህ መጥፋት ለማለት እወዳለሁ። አንድ ወንድማዊ ሀሳብ ነው። ክብራትና ክብራት እንደቀጠልን ነው። ማንኛውም አይነት ኦሪጂናል ሞባይሎችን ወደ ሀገር ቤት እየላክን ማስታወቂያ መስራት አቁሜ ነበር። አሁንም
ትንሽ በስቷል ጎበዝ፣ ከአቅም በላይ ነው በጣም። ብዙዎቻችሁ ትእዛዝ እያዘዛችሁን መፈናፈኛ አተን የሆነ የምንጠፋው ለዛ ነው፣ ጥንቃቄ ስለሚፈልግ። በዚህም ሀገር ደግሞ ቤት ለቤት እያደረስን ነው። አብዛኞቻችሁ ስደት ላይ ያላችሁ ደግሞ አሁን እየተለወጣችሁ ነው። ጥሩ ነው። ለፍቅረኛ ስልክ ልገዛ፣ ለአጎቴ ልጅ ባጃጅ ልገዛ ማለት አቁማችሁ ለራሳችሁ ምርጡን እየገዛችሁ ነው። ጥሩ አይፎን 50 ፕሮ ማክስ ነው አሁን በአብዛኛው ሰሞኑን እያዘዙ ነው ያሉት። እንዴት ነው ነገሩ ጎበዝ? ይሄ ለውጥ ብቻ አይደለም ነውጥም ጭምር ነው።